ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ እኔ ደህና ነኝ። ስራ ለመሄድ እየተዘጋጀን አንድ ታሪክ እነግራችኋለሁ። ትላንት ማታ ነው ያነበብኩት ያንን ታሪክ። ታሪኩ የሚያወራው ስለ አንድ ንጉስ ነው። ንጉሱ በጣም በረጅም ዓመት በንግስና በቆዩበት ጊዜ ያጠራቀሙት ብዙ ወርቅ ብር ነበራቸውና ያንን ወርቅና ብር ማንም ሰው እንዳይነካባቸው በማሰብ አንድ ጫካ ውስጥ ጠለቅ ብለው ገብተው አስቆፍረው ለዛ ነገር ምቹ የሆነ ቦታ ድብቅ ቦታ ያዘጋጃሉ። ከዛ በኋላ ሁለት ቁልፎችን ያዘጋጃሉ። አንደኛው ቁልፍ አጋዣቸው ጋር የነሱ ሚኒስቴር ጋር ይቀመጣል። አንደኛው ቁልፍ ደግሞ እሳቸው እጅ ላይ ይቀመጣል። አንዴ እና ከዕለታት አንድ ቀን ንጉሱ ሄደው ያንን ያጠራቀሙትን ወርቅ፣ ብር፣ ነሐስ ለማየት ይሄዳሉ። ለማንም ሳይናገሩ ወደ ጫካው ዘልቀው ይገቡና በሩን ከፍተው ውስጥ ገብተው ብራቸውን፣ ወርቃቸውን እያዩ በጣም በሐሴት ይረካሉ። ከጥቂት ሰዓታት በኋላ ሚኒስትራቸው ከጫካው ሲመለስ ቦታውን በዛ አካባቢ ድንገት ሲያልፍ ቦታው ላይ በሩ ክፍት መሆኑን ሲያስተውል ምን ሆኜ ነው ረስቼ ነው እንዲህ ባለፈው መጥቼ ያልዘጋሁት ብለው በሩን ቆልፈው ይሄዳሉ ማለት ነው። ከዛ በኋላ በዚህ ጊዜ ይህ ንጉስ አላስተዋለም ነበር። ውስጥ ወርቁ ላይ እየተጫወተ እየጨፈረ ምን ያለ በደስታ ሰክሮ ከቆየ በኋላ ለመውጣት ያስብና ወደ በሩ ጋር ይሄዳል። በሩ ጋር ተጠግቶ ሲያይ በሩ ተዘግቶ ነበርና ሊከፍተው ቢታገል የሚከፈት አይነት አይደለም። ሲያስተውል ግን ቁልፉን ከውጭ በኩል አድርጎት ነበር የገባውና ሊከፍት እንደማይችል ተረዳ። በዛን ጊዜ ንጉሱ በጣም አዘነ፣ ጮኸ። ብዙ ሰው ተጣራ፣ ጠበቀ፣ እርዳታ ተጣራ። ብዙ ሰው ጩኸቱን አሰማ ብቻ እና ማንም ሰው ሊደርስበት አልቻለም። ምክንያቱም ያ የወርቅ ማከማቻ ቤት የተሰራው ዋሻው የተሰራው ጠለቅ ብሎ ወደ ውስጥ ጠለቅ ብሎ ማንም ሰው የመንደሩ ሰው እንዳይሰማ ተደርጎ ነው። የትኛውም የመንደሩ ሰው ያንን ቦታ እንዳያውቅ ተደርጎ ነው የተሰራውና ራቅ ብሎ ስላለ ማንም ሰው ድምፁን ሊሰማ አልቻለም። በጫካው ተውጦ ድምፁ ማንም ሰው እንዳይሰማበት ሆነ እና እርዳታ ያጣው ያ ንጉስ መጠበቅ ብቻ እንደሆነ አማራጩ ሲረዳ መጠበቅ ይጀምራል። ከዛ በኋላ ቢጠብቅ የለም። ሰዓታቶች በሄዱ ቁጥር እየራበው እየጠማው መጣና ዞሮ ወደ ወርቆቹ ወደ ነሐሶቹ ያይና እናንተ ወርቆች፣ ነሐሶች የሚበላ ምግብ ቢያንስ ውሃ ስጡኝ አላቸው። እና ያው በድን ናቸው፣ መልስ ሊመልሱለት አይችሉም። ስለዚህ ምንም አይነት መልስ የለም። እባካችሁ ውሃ ጠምቶኛል አለ። ምንም መልስ የለም። ጥቂት ቆየና በጣም ራብ ሲያንገበግበው እባካችሁን ምግብ ስጡኝ፣ ከእናንተ አንድ ምግብ የሚሰጠኝ ይኖራል፣ ውሃ የሚያጠጣኝ ይኖራል ይላቸዋል። ወይ ፍንክች የለም፣ የሚመልስ የለም፣ የሚሰማ የለም። ከዛ በኋላ ንጉስ አንድ ቀን 2 ቀን ያልፍና ቀናቶች ሲሄዱ እንደማይተርፍ ሲገባው እጁን በሻርፕ በሆነ ነሐስ ያገኝና እጁን ቆርጦ በደሙ ግድግዳው ላይ ጽሑፍ ይጽፋል። ያም ጽሑፍ ምን የሚል ነበር? የትኛውም ሀብት፣ የትኛውም ገንዘብ፣ የትኛውም ብር፣ የትኛውም ወርቅ በሚጠማችሁ ጊዜ ውሃን ሊሰጣችሁ አይችልም ብሎ ይጽፋል ማለት ነው። ምንም ዋጋ እንደሌለው
ከቀናት በኋላ ሚኒስቴሩ የንጉሱን ንብረት ቼክ ለማድረግ ይመጣል። ለሚመጣበት ጊዜ ግማሽ አካሉ ሰምጦ ግማሽ አካሉ ከላይ ያለው ንጉሱን ያገኘዋል ማለት ነው። በጣም ተደናግጦ ወደ አጠገቡ ሲጠጋ የተለያዩ ነፍሳት አካሉ ላይ ነበሩ። ኦልሬዲ ሞቷልና ምንም ማድረግ አልቻለም። በጣም አዘነ። ቀና ብሎ በሚያይበት ጊዜ ግድግዳ ላይ የተጻፈውን ጽሑፍ አነበበ እና እሱም በራሱ ስላዘነ ከዚህ ታሪክ ምንድነው የምንረዳው? የብር አጠቃቀማችን ትክክል መሆን እንዳለበት እና ብር ደግሞ ሁሉንም ነገር ሊገዛ እንደማይችል፣ እኛ ደግሞ ከሰዎች ጋር ነው የምንኖረው። ግሪዲ ያለመሆንን፣ ያ ሰውዬ እርዳታ የሚጠይቁትን ሰዎች አያዳምጣቸውም ነበር፣ አይረዳቸውም ነበር እና ካለን ነገር ማካፈል እንዳለብን፣ የተሰጠን ነገር የኛ ብቻ እንዳልሆነ እና ለሰዎች መልካም መሆን ጥሩ መሆኑን የምንረዳ